السلام عليكم ورحمة الله وبركاته. أهلا وسهلا ودي ሁለገብ ቻናል ዛሬ ደግሞ ቆንጆ የቡላ ፍርፍር ይዤላችሁ መጥቻለሁ። ቡላ ፍርፍር በጣም ነው በሰራሃ የሚጣፍጠው። እኔ ለመጀመሪያ ጊዜ ስቀምሰው በጣም ይጣፍጣል። ቀጥታ ወደ አሰራሩ ልሄድ። ሰብስክራይብ ላይክ እያረጋችሁ አበረታቱኝ ማለት ነው። ዩቲዩብ በጣም ቅዝቅዝ ብላለች። እንግዲህ እስኪ ሼር እያረጋችሁ ላይክ እያረጋችሁ ሰብስክራይብ እያረጋችሁ አበረታቱኝ። ቀጥታ ወደ አሰራሩ ሄዳለሁ። ቀጥታ እዚህ ጋር አሰራሩ ጋር ስመጣላችሁ ትንሽ የሽንኩርት ነው የምጠቀመው። እናንተ እንደ ፍላጎታችሁ ተጠቀሙ። ስራውን ለማሳጠር ብዬ ነው። አንድ ሽንኩርት እና ግማሽ የሚሆን ነው የተጠቀምኩት። ሽንኩርቱ እንደዚህ ዘይት አድርገን ጥብስ እናደርገዋለን። ከዛ እንደዚህ ነጭ ሽንኩርት አድርጌ ደግሞ መልሼ አቁላለዋለሁ ማለት ነው። ሽንኩርቱ ጠበስ አድርገን ዘይት አናበዛበትም። ለምን ቅቤ ነው በብዛት የምንጠቀመው። ቅቤ ይፈልጋል ማለት ነው። ቡላ በጣም ቅቤ ይፈጃል። ቅቤ ከሌላችሁ ደግሞ ዘይቱን መስራት ይቻላል፣ ቀላል ነው። ከዛ እዚህ ጋር ትንሽ ቲማቲም ትንሽ በርበሬ አድርጌ እንደዚህ መልሼ አቁላለዋለሁ። ብዙም ጊዜ አይፈጅም ማለት ነው። እንደዚህ ቆለት ለተጠበስ እናደርገዋለን። ለስራ ቀላል ነው፣ በጣም ፈጣን ነው። ስትበሉት ደግሞ ያሰላም በጣም የሚጣፍጥ ነው እንደምታዩት። ከዛ እዚህ ጋር ትንሽ ቡላ አደርግና እዚህ ጋር 4 ማንኪያ ቡላ ነው የተጠቀምኩት። እናንተ እንደሳችሁ እንደብዛታችሁ መጠቀም ትችላላችሁ። ከዛ በኋላ ቶሎ ማማሰል አለብን፣ አለበለዚያ እንትን ይልብናል ማለት ነው። ቅቤ እያደረግን በደንብ እናሸዋለን። ፍርፍር እስከሚል ድረስ በደንብ እናቁላለዋለን። ቅቤ ይፈልጋል፣ ቡላ ቅቤ ይፈልጋል። ቅቤ ከሌለ ዘይቱን መስራት ይቻላል። በደንብ እጃችንን ሳናሳርፍ በደንብ እናመሳስለዋለን ማለት ነው። አያችሁ ቶሎ ሲማሰል ብዙም ጊዜ አይፈጅም። በአጭር ደቂቃ ውስጥ የሚያልቅ ነው። እንደምታዩት በአጭር ደቂቃ ውስጥ የሚያልቅ ነው። ቶሎ እያማሰልን ፍርፍር ያለ የቡላ ፍርፍር ይሆናል ማለት ነው። እኔ ሲሰራ ነበር የማየው። ስቀምሰው ደግሞ በጣም ይጣፍጣል። በጣም ነው የሚጣፍጠው። ወይኔ ብሉይ ነው የሚለው። ብሉይ ነው የሚለው። እናንተ እንደ ብዛታችሁ እኔ ለቅምሻ ስለሆነ አነሳ አድርጌ ነበር እየሰራሁት። ግን ከዛ በኋላ በቃ እየፈረፈርኩ መብላት ጀመርኩ ማለት ነው። ከቀመስኩት በኋላ በጣም ጣፈጠኝ እና በጣም ነው የሚጣፍጠው። የቡላ ፍርፍር ሲሉ እንደው ምን ይላል ጣሙ ምናምን ነበርና እኔ የቡላ ገንፎውን እንጂ እንደዚህ ቀምሼው አላውቅም። ግን በጣም ነው የሚጣፍጠው። እስኪ ዩቲዩብን አንቀሳቅሱት። ሰብስክራይብ እያረጋችሁ ላይክ እያደረጋችሁ አበረታቱኝ። ዩቲዩብ በጣም ቅዝቅዝ ብሏል። በረዶ ሆኗል አልኳችሁ። በረዶ ምንም እንቅስቃሴ የለውም። ከዛ እንደዚህ ቅቤ መልሼ ጨምሬ ፈረፍረዋለሁ። ለምን ቅቤ ይፈልጋል፣ ቅቤ በጣም ይወዳል። ቶሎ እያማሰልን ቆንጆ የቡላ ፍርፍር ይሆንልናል ማለት ነው። ቆንጆዬ የሚጣፍጥ ብሉኝ የሚል ቤተሰብ ደግሞ በርከት ስንል ደግሞ በርከት አድርገን እንሰራዋለን ማለት ነው። ይሄ ለአንድ ሰው እንደውም ብዙ ነው። እንደዚህ አድርገን ወደ ማቅረቡ እንሄዳለን ማለት ነው። ከዛ ከጨረስኩ በኋላ እንደዚህ ቃሪያውን ከላይ ነው ያደረኩት። እናንተ አብራችሁ ማደበላለቅም ትችላላችሁ። እንደምታዩት ከጨረስኩ በኋላ በሳህን አድርጌ እንደዚህ ቆንጆዬ ፍርፍር የቡላ ፍርፍር ይዤላችሁ መጣሁ ማለት ነው። ዛሬ ቪዲዮ ይሄን ይመስላል። ብዙም ረጅምም አይደለም። 4 ደቂቃ ምናምን ነው ቆራርጬ እንትን ያልኩት። ለምን ለማሳጠር ብዬ ማለት ነው። እና ውድ ሁለገብ ቻናል ተከታዮቼ ይሄን ይመስል ቡላ ፍርፍር ሰርተናል። እንብላ፣ ቁርስ እንብላላችኋለሁ። በጣም ነው የሚጣፍጠው በእውነት በጣም። እኔ እንጃ እንደ እስከዛሬ ተሸውጃለሁ ማለት ነው እያልኩ እንደው ገንፎውን እንጂ የቡላ ፍርፍር እንደዚህ ቀምሼው አላውቅም። ከገንፎው ደግሞ ይሄ በጣም ነው የሚጣፍጠው። ወላይ ካላችሁ ሰርታችሁ ቀመሱት። በቃ ማቆም አልቻልኩም። እየበላሁኝ ይዘው እየቀመስኩ ጨረስኩት ማለት ነው። እና ይሄን ይመስል የቡላ ፍርፍር ሰርቻለሁኝ። የዛሬ ቪዲዮ ይሄን ይመስላል። ወደ ሁለገብ ቻናል ተከታዮቼ
ሰብስክራይብ ላይክ እያረጋችሁ አበረታቱኝ ይላልው። የዛሬ ቪዲዮ ይሄን ይመስላል። አጠር ያለች ቪዲዮ ናት። ወሰላሙ አለይኩም ወራህመቱላሂ ወበረካቱ። ባይ ባይ።